ዛሬ ቪዲዮ እንዴት አያችሁት? ተወዳጅ የሆኑ የምንወዳቸው ልጆቻችን ሀይሚ እና ብሩኬ በእውነት በጣም ነው የምወዳቸው፣ በጣም ነው የማከብራቸው። በጣም ትልቅ ቦታ አለኝ። በእውነት ነው የምላቸው። እንደ ልጆቼ ነው የምወዳቸው። መንታ ልጆች አለኝ ብያቸዋለሁ። በቃ እንደነሱ ነው የማያቸው። እኔ እግዚአብሔርን ነው እኔ እንጃ ወላ እንባ ያንቀኛል እኔ ስለነሱ ሳስበው ማለት ነው። እና የሚሆኑት የሚላፉ የሚያደርጉት አሁንም ያ ፍቅር ይመለሳል፣ እየተመለሰ ነው። እግዚአብሔር ይመስገን። ዛሬም ራሱ ይሄን ማለቴ እኔ ለእኔ ትልቅ ደስታ ነው። አሁንም ባለንበት ቦታ ሙስሊም ብትሆኑ በድዋችሁ፣ ክርስቲያን ብትሆኑ በጸሎታችሁ አስቧቸው፣ እናስባቸው። መልካም ይሆናል። በህይወታችን ብዙ ፈተና አለ። በህይወታችን ፈተና የለም አይደለም፣ ብዙ ውጣ ውረዶች አሉ። ግን ውጣ ውረዶቹ በትዕግስት ይታለፋሉ። አሁንም ብሩኬ በእውነት ካንተ አይወሰድብህ። በጣም ተረጋግተሃል። ሀይሜም ደግሞ በጣም ተረጋጊ። ትዕግስት ያስፈልጋል ለሁሉም ነገር። በህይወትሽ መካከል ብዙ ነገሮች ሊፈጠሩ ይችላሉ። ግን እንዴት ልለፍ፣ ሴት ብልሃተኛ ነች። ሴት በብላት ማለፍ ትችላለች። በብላት ታልፋለች። ሴት ወንድ ልጅ ቀጥ አርጋ የምትይዘው በብላት ነው። ሴት ልጅ ለማናችሁም ቢሆን በትዳር እና በፍቅረኛ መካከል ካላችሁ ይሄን ሰው የኔ ነው ካላችሁ በብልአት መያዝ ነው ያለባችሁ። ሰላም ሰላም፣ ውድ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። በእውነት ሰብስክራይብ፣ ላይክ፣ ኮመንታችሁ እያደረጋችሁልኝ ያላችሁ እያበረታችሁኝ ያላችሁ ጉዞ ወደፊት አሁንም ሼር አድርጉልኝ። በእውነት በጣም በብዙዎቻችሁ በጣም ትልቅ ትምህርት እየወሰድኩ ነው። ዘለገበሬ የእውነትና የእውነት ይዘሽ የምትመጪው ትምህርቶች በጣም በእውነት ከልብ አመሰግናለሁ። ይህን ቪዲዮን ካየሹ እንዲሁም ቃል በጣም በእውነት ከልብ ደስ ይላል። አሉ በእውነት የውሸት ያልሰሙት በሬ ወለደ ብለው የሚያወሩት ያው ዛሬ እውነቱ ተናግሮላቸዋል። አርፋችሁ ተቀመጡ እስኪ። ሀና እህቴ ይህን ቪዲዮ እውነት ሼር አድርጉላት እስኪ። ኧረ ተይ አንቺ በቃ ደወልኩ መሌ ጋ ደወለች ከሌ ጋ ደወለች እንዲህ ያለች ከዚህ ያለች። ኧረ ተይ እንዴ! ይሄ አይመለከትሽም። የሰዎች ህይወት መበጥበጥ እኮ እንደዚህ በውሸት የምትፈጥሩት ፈጠራ ነው። ተው፣ ጥሩ አይደለም እህታችን። ተይ፣ ጥሩ አይደለም ሀና። ላንቺ ይሄን አይገባም። እውነት ሚካኤልን ትያለሽ፣ ማርያምን ትያለሽ። እንዲህ በቀልድ ነው እንደሚጠሩ ታቦቶቹ? ያንቺ ቀልድ ናቸው እንዴ? ላንቺ ዘር ለገበሬ ትክክለኛው ነገር ይዛ እንደምትጓዝ ቃል ትክክለኛ ነገር። አሁንም ማነች እህታችን አለች። በእውነት በጣም እኔ የሶስታችሁ ቪዲዮ በእውነት በጉጉት ነው በጣም ደስ ብሎኝ ማያቸው ማለት ነው። ከእናንተ አይወሰድ። አሁንም ዛፍ ደግሞ ዛፍ ያላየሽው ታወሪያለሽ። በቃ ይሄ ሀናና አንቺ መደወል ሶስት አላችሁ። በእውነት እየበጠበጣችሁ ያላችሁ ኧረ ጥሩ አይደለም። እና ወንድማችን ብሩኬ ያለፈ ታሪክ አልፈዋል። በህይወታችን መካከል ሁላችንም ቤት ሊኖር ይችላል። ማናችንም ቤት ሊኖር ይችላል። ሴትም ብትሆን ወንድም ቢሆን በፊት ባለማወቃችን ጊዜያችን ሳናጣጥመን ሳናቀው ብዙ ነገሮች በህይወታችን ሊኖሩ ይችላሉ። ግን ወደፊት ህይወታችን የሚበጠብጡት ነገሮች ምንም ነገር አይፈጠርም። ሁለት አባቱ እጅ ጓንት ከሆነ ማንንም በህይወታችሁ መካከል በአንተና በሀይሚ መካከል ማንም ሊገባ አይችልም። ማንንም ገብቶ ህይወታችሁ ሊበጠብጥ አይችልም። ለምን በራችሁ ከዘጋችሁ ማንንም በህይወታችሁ ማስገባት። አሁንም ፍፄ ትክክል ነው፣ ኬኖክ ትክክል ነው ሳይሆን በቃ ሁለታችሁ ነገራችሁ መፍታት፣ ቤታችሁ መደፈን ካለብህ አውዛም እሷን መጠበቅ አለብህ፣ ከጎኗ መሆን አለብህ። ሴት ልጅ ናት። ሴት ልጅ ብዙ ፈተና አለባት። ሴት ልጅ ተሸናፊናት። በትንሽ ነገር ልትወጥቅ ትችላለች እና ያለው ነገር እስከምታስተካከል ከጎኗ መሆን አለብህ። ብሩኬ ካንተ አይወሰድብህ። በእውነት በጣም ነው የምናመሰግንህ፣ በጣም ነው የምንወድህ። አሁን በጣም ከበፊት በጣም በእርጋታ እየሄድክ ነው እና ያው አንድ ላይ ስትሆኑ መናደድ አለ። ግን ትዕግስቱ ከአንድ ሰው ትዕግስት መኖር አለበት። ከአንተ እሷን ብትናደድ አንተ በትዕግስት መመለስ፣ ውሃ መሆን። ነይ እስኪ እንውጣ፣ እስኪ አየር ተቀበይ። ቤተ ክርስቲያን ጉባኤ ከተመቸህ ጉባኤ ይዘሃት ብትሄድ፣ ቤተ ክርስቲያን እንሂድ። ነገሮቹ ይረሳሉ። ለምን መሰለህ? ከአይምሮዋ ታወጣዋለች። ከአንተ ጋር ስትሆን ቤተ ክርስቲያን ይዘሃት ማምሻ ጊዜ ቤተ ክርስቲያን ጉባኤ ቅርብ ቦታ ካለ ይዘሃት ብትሄድ ብዙ ነገሮች አሉ። በእውነት ይሄ ቪዲዮ የምትሰሙት ከሆነ ሼር አድርጉልኝ እና ቤተ ክርስቲያን ብዙ ነገሮች ያስተምራሉ። ብዙ ነገሮች አሉት። ብዙ ነገሮች ነው የምንረሳበት ባለንበት እምነት። በእምነታችን ጸንተን ስንቆም
ማታ ቢሆን የሰው ልጅ ስህተት አይሰራም አይደለም፣ ብዙ ስህተት ይኖርብናል። ግን በዛ ስህተት መካከል እግዚአብሔር መሐሪ አምላክ ነው፣ ይምራል። ኃጢአታችንን በደላችንም ይቅር ይለናል። ግን ምንድን ነው ማምሻ ጊዜ ሀይሚ ነይ እንሂድ፣ ቅመሜ ተነሽ እስኪ ጉባኤ እንሂድ፣ ትንሽ ጊዜ ተካፍለን እንመጣለን። ትንሽ ጊዜ አይምሯችን እዛ እረፍት አድርገነው እንመጣለን፣ ተረጋግተን። እረፍት በዚህች ዓለም እረፍት የለም። እረፍት እግዚአብሔር ብቻ ነው። እረፍት ማንንም እረፍት ሊሰጣችሁ አይችልም። ገንዘብ እረፍት አይሰጥ፣ የትኛውም እረፍት አይሰጥ። ጤናና ከሱ ጋር ሲሆን ነው እረፍት የምናገኘው ማለት ነው። እና በዛሬ ቪዲዮ ብዙ እንደተማራችሁበት ብዙ ነገሮች ግልጽ ግልጹ ለውሸታሞች ግልጽ ግልጹ ነግሯቸዋል። ለምን ፍቅረኛዋ ካለች አትወጣም? ለምን አትናገርም? ለምን እንዲህ አትልም? ምን ልታረግ እንዴ? በፊት እኮ ህይወታችን ማናችንም ህይወታችን አለ። ተማሪ ሆነን ብዙዎቻችን ብዙ ህይወት ነበረን። እንዴ ያለፈ እኮ አለፈ እኮ በቃ። ቆሻሻ ውሃት ከደፋችሁ ድጋሚ አፍሳችሁ አጠጡትም። በቃ ህይወታቸው ቀጥለዋል። እንዲህ አገር ምድር የሚያውቃቸው ቤተሰብ የሚያውቃቸው ልጆች ናቸው። ገና ብዙ ነገር የሚጠብቃቸው። ነገ ደግሞ መልካም ይሆናል። ዛሬም እንደውም ደስ የሚል ነው። ነገ ደግሞ የበለጠ መልካም ሆኖ እናያቸዋለን። እንወዳቸዋለን። በጣም ነው የምንወዳቸው። በጸሎታችሁ ባላችሁ እምነት በእውነት ትጉላቸው። ፈተና የለም አይደለም፣ ብዙ ከዚህም የበለጠ ፈተና ሊገጥማቸው ይችላል። ፈተናው ደግሞ እንደሚያልፉ ሴት ልጅ አሁንም ብልአተኛ ነች። በብላት ማለፍ ትችላለች። ነገሮቹ አርቃ ማየት ትችላለች። እውነቴ ነው የምላችሁ፣ ማናችሁም ብትሆኑ በትዳራችሁ መካከል የሆነ ውዥንብር ነገር ሲነሳባችሁ ባላችሁ አጠገባችሁ አድርጋችሁ ሌላ ቢቀር ውሃ ቀታችሁ አረጋግታችሁ እስኪና ታጠብ፣ እስኪና ቁጭ በል፣ እስኪና ይሄ ነገር ቀስ በቀስ ይፈታል። ምንድን ነው ከአንተ ላይ በስራው ሊበላሽበት ይችላል፣ በብዙ ነገር ሊበላሽበት ይችላል። ግን ያ ነገር በእርጋታ ሴት ልጅ በእርጋታ ሴት ልጅ ብልአተኛ ነች። ብልአተኛ መሆን አለባት። እንዴ መጽሐፍ ቅዱስን ሲናገር ሰነፍ ሴት ቤቷን በእጇን ታፈርሰዋለች፣ ብልአተኛ ሴት ቤቷን በእጇን ትሰራዋለች ይላል። በጥበብ ትሰራዋለች። ለምን ተው የትኛውም ነገር በመረጋጋት። ልጅነት አይወሰድባችሁ። ልጅነት ብዙ ነገር ያሳጣናል። ኋላ ደግሞ ቆመን ስናየው ብዙ ነገሮቻችን ሲበላሽ እንጸጸትበታለን። ተጸጽተን ታከል ማናገኘው ነገር ይሆናል እና ተረጋጉ። የትኛውም ነገር በእርጋታ፣ በሁሉም ነገር በእርጋታ መፍታት ነው እላቸዋለሁ። ሀይሚና ብሩኬ መቼም አይለያዩም፣ አንድ ናቸው። እውነት አንድ ናቸው። መቼም አይለያዩም። መቼም ሊለያዩ የጠበቃችሁ ውርደታችሁ ታያላችሁ እንጂ የእነሱ ክብር ነው የምታየው። መቼም አይለያዩም። አይሳካላችሁም፣ አይሆንላችሁም። እወዳችኋለሁ፣ አከብራችኋለሁ። ባላችሁበት ቦታ ሰላማችሁ ብዝት ይበልልኝ። አሁንም ሰብስክራይብ፣ ላይክ፣ ኮመንታችሁ አይለየኝ እላችኋለሁ። ዛሬ ቪዲዮ እንዴት አያችሁት? ተወዳጅ የሆኑ የምንወዳቸው ልጆቻችን ሀይሚ እና ብሩኬ በእውነት በጣም ነው የምወዳቸው፣ በጣም ነው የማከብራቸው። በጣም ትልቅ ቦታ አለኝ። በእውነት ነው የምላቸው።